26 ከቁጥር 26 ላይ ተጽፎ የሚገኘውን ቀደም ሲል በቅዳሴው መካከል በዜማም በንባብም ስንለው የነበረውን ቃል መነሻ አድርገን አሁን ስላለንበት ስለ ሥርዓተ ቅዳሴ ስለ ቁርባን ጥቂት ደቂቃዎች እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። ከኔ ጋር በሉ። ህብስቱን አንስቶ ባረከ፣ ጽዋውን አንስቶ አመሰገነ። የማቴዎስ ወንጌል ምዕራፍ 26 ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ የአይሁድን ፋሲካ ካደረገ በኋላ አንድ ንጉሥ ሁለት ሹማምንትን አንዱን ለመሻር ሌላኛውን ለመሾም በግራና በቀኝ አቁሞ የሚሻረውን አሰናብቶ የሚሾመውን እንደሚሾመው ክርስቶስ የኦሪትን ፋሲካ በግራው የሐዲስ ኪዳኑን ፋሲካ በቀኙ የኦሪቱን መስዋዕት በግራው የሐዲስ ኪዳኑን ምስጢረ ቁርባን በቀኙ አቁሞ የኦሪቱን ሥርዓት ፈጽሞ ካበቃ በኋላ ህብስቱን አንስቶ ባረከ፣ ጽዋውንም አንስቶ ምን አለ? አመሰገነ ይላል። ይህ የመጀመሪያውን ሥርዓተ ቅዳሴ አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገበት ነው። ህብስቱን አንስቶ ባረከ፣ ጽዋውን አንስቶ አመሰገነ። ባረከና አመሰገነ የሚለው ቃል በግዕዝ ሲነገር ቀደሰ ማለት ነው። ምን አለ? ቀደሰ ማለት ባረከ አመሰገነ ማለት ነው። የመጀመሪያውን ቅዳሴ ያደረገው አምላካችን ኢየሱስ ክርስቶስ ነው። ምናልባት አሁን ያዜምነውን ዜማ አላዜመ ይሆናል። ነገር ግን አሁን የተፈጸመውን ሥርዓት ክርስቶስ በጥቂቱም ቢሆን ፈጽሞታል። ህብስቱን አንስቶ ባረከው፣ ጽዋውንም አንስቶ አመሰገነ። እንካችሁ ብሉ፣ ይህ ስለ ብዙዎች የኃጢአት ይቅርታ የሚቆረሰው የሐዲስ ኪዳን ሥጋዬ ነው፣ ይህም ስለ ብዙዎች ይቅርታ የሚፈሰው የሐዲስ ኪዳን ደሜ ነው ብሎ አምላካችን ኢየሱስ ክርስቶስ ለደቀ መዛሙርቱ አቆረባቸው። ይህንን ሥርዓትም አሳልፎ ከዚህ በኋላ እስከ ምጽአት ድረስ እንዲፈጽሙ ሰጣቸው።